አስርቱ መቅሰፍቶች። እንደ ልዑል በፈርዖን ቤተ መንግስት ውስጥ ያደገው ሙሴ ወገኖቹ እስራኤላውያንን ከግዞት ነፃ ሊያወጣ በእግዚአብሔር ትእዛዝ ወደ ፈርዖን ተመልሷል። ንጉሱን ፈርዖንን እግዚአብሔር ሕዝቤን ልቀቅ ብሎሃል እንዳለው ነገረው። ነገር ግን እምቢተኛው ፈርዖን ከቁብም አልቆጠረው ነበር። እስራኤላውያን ስለ መጎዳታቸው ግድ አልሰጠውም እና ሊለቃቸው ፈቃደኛ አልነበረም። ለዚህም ነው እግዚአብሔር አምላክ 10 መቅሰፍታትን ግብጽ ላይ ላከው። የመጀመሪያው መቅሰፍት እንግዳ ነገር ነበር። እርሱም ግብጽ ላይ ያሉ ውሃዎች በሙሉ ወደ ደም ተቀይረው ነበር። በዛ ላይ በጣም መጥፎ ሽታ ነበረው። በውሃው ውስጥ የነበሩ አሳዎች በሙሉ ሞቱ። ሰዎችም ወደ ደም የተለወጠውን ውሃ መጠቀም ሆነ መጠጣት አልቻሉም ነበር። ለሁሉም ሰው ትልቅ ችግር ሆኖ ነበር። ነገር ግን ንጉሱ ፈርዖን ሐሳቡን አልቀየረም ነበር። እናም እግዚአብሔር አምላክ ሁለተኛውን መቅሰፍት ግብጽ ላይ ላከ። እርሱም የእንቁራሪት መንጋ ነበረ። እንቁራሪቶች ሀገሪቷ ላይ ሁሉም ቦታ ነበሩ። ቤት ውስጥ፣ አልጋ ላይ፣ ምግብ ውስጥ ሳይቀር ነበሩ። ከእንቁራሪቶች የሚወጣው ድምፅም እጅግ ይበጠብጥ ነበር። ነገር ግን አሁንም ፈርዖን እስራኤላውያንን አልለቅም እንዳለ ነው። ከእንቁራሪቶቹ መንጋ በኋላ ሶስተኛው መቅሰፍት ደግሞ የቅማል መንጋ ነበር። ቅማሎች የሰው አናት ላይ ሆነ ቆዳ ላይ ያልነበሩበት ስፍራ አልነበረም። ሁሉንም ሰው በጣም ያሳክኩ ነበር፣ እንስሳቶችን ሁሉ ሳይቀሩ ማለት ነው። በጣም ከማሳከኩ የተነሳ ህመም ነበረው። ሰዎች ሊያራግፏቸው ቢሞክሩም የማይቻል ነበር። በዚህ ሁሉ ስቃይ ውስጥ እንኳን የፈርዖን ሐሳብ አልተቀየረም ነበር። አራተኛው መቅሰፍት ደግሞ የዱር እንስሳት በከተማዋ ውስጥ መምጣት ጀመሩ። ወደ ሰው ቤት ዘለው ይገባሉ፣ በከተማ መንገድ ላይም ይንሸራሸሩ ነበር። ሁሉንም ነገር አስፈሪና የሚያስጠላ አድርገውት ነበር። በዚህ የተነሳ የግብጽ ነዋሪዎች ከቤታቸው መውጣት ሕይወታቸውን አደጋ ላይ የሚጥል ነበር። ጩኸታቸውም ከተማውን ብጥብጥ አድርጎት ነበረ። በዚህ ሁሉ ችግርም አሁንም ፈርዖን ሐሳቡን አልቀየረም ነበር። አምስተኛው መቅሰፍት እጅግ የሚያሳዝን ነው። በግብጽ ያሉ ሁሉ እንስሳት እነ ላም፣ በግ እና ፈረሶች ሁሉ እየታመሙ መሞት ጀመሩ። በከብቶቻቸው ይተዳደሩ ለነበሩ ግብፃውያን ይህ እጅግ አስከፊ ነበር። ግብፃውያኑ በሆነው ነገር እጅግ አዝነው ነበር። ነገር ግን ፈርዖን በግትርነቱ እንደጸና ነበር። ስድስተኛው መቅሰፍት ከበድ ያለ ነበር። በጣም ህመም ያለው እባጭ ነበር ግብፃውያን በሙሉ ላይ የወጣባቸው። በጣም ስለሚያም በህመሙ ሰዎች በጣም ይሰቃዩ ነበር። ለመንቀሳቀስም እጅግ ይቸገሩ ነበር። በዚህ ሁሉ ህመም ውስጥ እንኳን የፈርዖን ልብ እንደደነደነ ነበር። በቀጣይም እግዚአብሔር አምላክ ሰባተኛውን መቅሰፍት ላከባቸው። እርሱም በረዶን የቀላቀለ ከባድ ዝናብ ነበር። ግን እኛ እንደምናውቀው ተራ የበረዶ ዝናብ ብቻ አልነበረም። ትላልቅ በረዶዎች ከእሳት ጋር ተቀላቅለው ነበር የሚወርዱት። አካባቢው ላይም ያሉትን እጽዋት ሆነ ዛፎች አውድሞ ነበር፣ ውጭ የነበሩትንም ሰዎች ጭምር። በግብጽ ምድር እንዲህ ያለ ነጎድጓዳማ በረዷማ ዝናብ አይተው ማያውቁም ነበር። አሁንም ቢሆን የፈርዖን ልብ እንደደነደነ ነው። በዚህ የተነሳ 8ኛ የሆነው መቅሰፍት ግብፃውያን ላይ ተላከባቸው። እርሱም ትልልቅ የአንበጣ መንጋ ነበር። አንበጦቹም ከበረዷማ ዝናብ የተረፈውን ሁሉንም እጽዋት ቅርጥም አድርገው በሉ። ከመንጋቸው ብዛት አንጻር ሰማዩ ሁላ መጥቆር ጀምሮ ነበር። ፈርዖን ግን አሁንም ግትር እንዳለ ነው። 9ኛው መቅሰፍት መጣ። እርሱም ጨለማ ነበር። ልክ እንደምታስቡት ተራ ጨለማ አልነበረም። ማንም ምንም ነገር ማየት እስከማይቻል የጨለመ ነበር። ይህ መቅሰፍትም ለ3 ቀናት ያህል ቆየ። በዚህ ምክንያት ሰዎች ከቤታቸው መውጣት አልቻሉም። በተጨማሪም በዚህ ጥልቅ ጨለማ ምክንያት ሰዎች ፈርተው ነበር። ነገር ግን ንጉሱ ፈርዖን ወይ ፍንክች እንዳለ ነው። የመጨረሻውና በጣም አስከፊው መቅሰፍት መጣ። ግብጽ ውስጥ አስከፊው ምሽት ነበር። ግብፃውያን የሆኑ ቤተሰብ ውስጥ የመጀመሪያው ልጅ የሆኑ ማንኛውም ልጆች ከፈርዖን የበኩር ልጅ ጀምሮ መሞት ጀመሩ። ግብጽ ውስጥ ያለ ትንሽ ቤት ሆነ እስከ ፈርዖን ትልቅ ቤተ መንግስት ድረስ በሐዘን ተከበበ። ሁሉም ማልቀስ ጀመረ።
በዚህን ጊዜ ነበር የፈርዖን ልብ የተቀየረው። ልቡ የተቀየረው ፈርዖን ለሙሴ ሕዝቦችህን ይዘህ ከግብፅ ውጣ ብሎ ነገረው። እናም ሙሴ እስራኤላውያንን እየመራ ከዛ አስጨናቂ ሕይወት ወደ ነፃነት ሕይወት ይዟቸው ሄደ። ነገር ግን የእስራኤላውያን ታሪክ አላበቃም። እስራኤላውያን ንብረታቸውን ሸክፈው ግብፅን ለቀው ሲወጡ በተስፋ ተሞልተው ነበር። በዛ ምሽቱ ጸጥ ያለ ቢሆንም ልባቸው ግን በደስታ እየዘለለ ነበር። ነገር ግን የፈርዖን ልብ መልሶ ወዲያው ነበር የጨከነው። በልቡ ቆይ ሁሉም እስራኤላዊ እንዲሄድ አድርገን ምን ልንሆን ነው ብሎ አሰበ። እናም ሐሳቡን የቀየረው ፈርዖን ወታደሮቹን ጠራ፣ ሰረገላዎቹም እንዲዘጋጁ አደረገ። እስራኤላውያንንም መልሶ ለማምጣት እስራኤላውያንን ያሳድድ ጀመር። እስራኤላውያኑ የፈርዖንና የሰራዊቱን መምጣት ተመልክተው እጅግ ተደናገጡ። ከፊታቸውም ቀይ ባህር እንዳያመልጡ እንቅፋት ሆነባቸው። ወደ ሙሴም ዞረው እያለቀሱ ቀጣይ ምን እንደሚሆኑ ይጠይቁት ጀመር። ሙሴም መፍራት እንደማይገባቸው ነገራቸው። ጸንታችሁ ቁሙ፣ እናም እንዴት እግዚአብሔር እንደሚያድነን ታያላችሁ አላቸው። ሙሴም በትሩን ወደ ባህሩ ዘረጋ፣ ድንቅ ነገርም ሆነ። በእግዚአብሔር እርዳታ ባህሩ ለሁለት ተከፈለ። እስራኤላውያንም በባህር ውስጥ በደረቅ መሬት ላይ ቀይ ባህርን ይሻገሩ ጀመር። በሁለቱም ጎኖች የውሃ ግድግዳ ነበር። ባህር ውስጥ ባሉ አስደናቂ እንስሳትም ይገረሙ ጀመር። ጽድት ብሎ በሚታየው የባህር ውሃ ላይ የተለያዩ አሳዎች፣ ዛጎሎችን እናም የባህሩን ጥልቀትና የፈጣሪን ድንቅ ሥራ በባህር ውስጥ እየተራመዱ ያደንቁ ነበር። ባህሩን አቋርጠው ሲያበቁም ከፈርዖን ማምለጣቸውን አረጋገጡ። የፈርዖን ሰራዊቶችም በባህሩ ሊከተሏቸው ሞከሩ። ነገር ግን የውሃው ግድግዳ መፍረስ ጀመረ። ሰረገላዎቻቸውና ፈረሶቻቸው በተጨማሪም ወታደሮቻቸው በባህር ውስጥ ሰምጠው ቀሩ። ከዚህ በኋላ የፈርዖን ሰራዊት እስራኤላውያንን በፍጹም መጉዳት አይችልም። ባህሩን ካቋረጡ በኋላ እስራኤላውያን እውነትም ነፃ መሆናቸውን አውቀዋል። ለዚህም ነው በደረቅ መሬት ላይ ላሻገራቸው እግዚአብሔር ለፈርዖንና ለሰራዊቱ አሳልፎ ላልሰጣቸው ፈጣሪያቸው በመዝሙር ያመሰገኑት። እግዚአብሔርንም ስላደረገላቸው ነገር በሙሉ አመሰገኑት። ወስብሐት ለእግዚአብሔር።